እውቀት ብቻውን ሰው ያደርግ ለምሳሌ ይሰሯቸው ከነበሩ ምርምሮች ኤክስፐሪመንቶች መካከል ቁስለኞች ሲመጡ ያለ ማደንዘዣ ባክቴሪያ ያራቡባቸዋል ቁስላቸው ምን ያህል ፔን እንዳለው ማየት ይቻላል ያለ ማደንዘዣ ነው የሚወጓቸው ያለ ማደንዘዣ ይመርዟቸዋል ምን ያህል ስቃይን መቋቋም ይችላሉ ምን ያህል ደቂቃስ ስቃዩን ተቋቁመው መቆየት ይችላሉ ለመረዳት ነው ከፊት ለፊትህ የሚሰቃይ ሰው እያየህ በሱ ኤክስፐሪመንት መስራት የሚታወቅም ዶክተር አለ እንደዚሁ በተለይ መንታዎችን እየወሰደ አንዱን መንታ ኤክስፐሪመንት ምርምር ያደርግበታል ሌላኛውን እንዲሁ በኖርማል ሰርከምስታንስ እያየ የሰው ልጅ ስቃይና የጤና ጉዳይ ያሰቃዩ መመራመር በመሆራል ሌቭል ከተቻለ ማወቅ ብቻውን የሞራል ሰው እንደማያደርግ ነው የሚያሳየው ልክ ማዘን እንግዲህ የተማረም መጣ ተምረዋል አውቀዋል አዋቂዎች ናቸው በሳሎች ናቸው ብዙ አንብበዋል አጥንተዋል ስንል ሰዎችን የምናስበው ለብዙሃኑ ደጀን ይሆናሉ ብለን ነው የምናስበው ግን ያ አይደለም ፋክቱ የሞራል ሚዛን ሌላ ነው ዓለም ለብዙዎች ለምሳሌ አንድ የተማረ ምሁር ለመንግስት ለተቋሚ ለአንድ ወገን ለአንድ ጎሳ ለአንድ ወዘተ ከሚለው ነገር ወጥቶ በንጹህ ህሊናው መዳኘት የሚችልበትን እነገሌ ተጎድተዋል ብቻ የሚለው ለተጎዱ ወይም ደግሞ ትኩረት ለሚያስፈልጋቸው መብታቸው ለተገፉ ሰዎች ትኩረት ማድረግ ችሎ ስለነሱ ጉዳይ መናገር ሲጀምር ያኔ የእውቀት ፍሬ በሞራል ለምልማለች እንላለን ብዙ ጊዜ ከጥላቻ በኋላ ከመጣላት በኋላ ከጦርነት በኋላ ከመተላለቅ በኋላ ብዙ ንብረት ከማውደም በኋላ ተስፋ ከመቁረጥ በኋላ ከድብታ በኋላ እንማራለን ከመከራ ማለት ነው ለምንድነው ስንል እንዲህ ዊዝደም የሚያስታውሱን ሰዎች ስለምንራም ማለት ነው በቃ እነዚህ ትልልቅ መሪዎችን በታሪክም በአገር ቤትም ምናምን ማውሳት የሚያስፈልገው ብዙውን ነገር እናውቀዋለን ግን ለወዲያው ስለሚጠፋብን ኢሞሽናል ሆነን ስሜታዊ ሆነን ወደ መከራው እንገባለን ከዛ ከመከራው ነው የምንማረው ከመከራ ከመማር ግን እንደ ሰው ልጅ ሰው በማሰብ ልቅናው በሞራል ሚዛኑ ታላቅ ስለሆነ መከራን ከመከራ በፊት መማር ይችላል ከሱ በፊት ባለ መከራ መማር ይችላል አንደኛ ሁለተኛ በምናቡ ነገን ማየት ስለሚችል በማሰብ ትልቅነቱ ይሄን ሳደርግ ይሄ ነው የሚከሰተው የሚለው ማመዛዘን ስለሚችል መከራ ከመፈጸሙ በፊት መከራውን ፈቶት ያልፋል እንደዚህ አይነት ጭንቅላት ነው የሚያስፈልገን